ሰላም የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? በዚህ ቪዲዮ ስለ ባይናንስ በዴስክቶፕ ዌብ ቨርዥኑ ምን እንደሚመስል እንዴት ነው ኢንተራክት የምናደርገው ሙሉ ኦቨርቪው እና ዋና የባይናንስ ፊቸሮችን ወይም ነገሮችን አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ እንድትከታተሉት ብዙ ነገር አሳያችኋለሁ ከልምዴ ማለት ነው። እኔ በሁልጊዜ ባይናንስን ስጠቀም www.binance.com ብዬ በላፕቶፕ ወይም ደግሞ በዴስክቶፕ ነው የምጠቀመው because እዛ ኢንተርፌሱ ጥርት ያለ ክሊርሊ ቪዚብል ስለሆነ ማለት ነው። እንደምታዩት እዚህ ጋር አይኮን ሜኑዎቹ እዚህ ጋር አሉ ማለት ነው። ትሬድ ምናደርገው እዚህ ጋር ፊቸሮች ምናምን ከላይ ነው ያሉትን። ቻርቱን ደግሞ በኋላ አሳያችኋለሁ። የባይናንስ ቻርቱ ማለት ነው ክሊርሊ ነው ቪዚብል ነው በላፕቶፕ ወይም በዴስክቶፕ ሲሆን ማለት ነው። ከሞባይል አፑ ይልቅ ማለት ነው። እኩል ለመሆን ማለት ነው www.binance.com ብላችሁ ጽፋላችሁ ኢንተር ትላላችሁ እንደዚህ ማለት ነው። እኔ ሎጊን ስላደረግኩ እንደዚህ የመጣልኝ ማለት ነው። አሁን ሎጊን ሆኖ ነበር እዚህ ጋር ሎግ አውት ከነበረ የናንተ ፓስወርድ እና ኢሜይል እና ሌላም ተጨማሪ የሴኩሪቲ ሜጀር ከነበረው ይጠይቃችኋል ማለት ነው። ላይክ ጉግል አውተንቲኬሽን ወይም በኢሜይል ኮድ ይልክላችሁና ቬሪፋይ እንድታደርጉ ይጠይቃችኋል። እሱን አድርጋችሁ ባይናንስ ሎጊን ስታደርጉ ሰክሰስፉሊ እንደዚህ አይነት ነገር ታገኛላችሁ። እንደዚህ አይነት ኢንተርፌስ ማለት ነው። አሁን 2025 ሁለተኛው መንዝ ላይ ነው ይሄን ሪከርድ ማድረገው። እንደዚህ አይነት ኢንተርፌስ ታገኛላችሁ ማለት ነው። ኦኬ አንዱን ላጥፋ ሁለቱም ተመሳሳይ ስለሆነ ይሄኛው ማለት ነው። እኔ ሎጊን አድርጌ እዚህ ጋር ምንድነው ያሉትን የሚለው ከቻርት ወደ ቻርቱና ወደ ትሬዲንግ ፓርቱ ከመሄድ በፊት ማለት ነው እዚህ ጋር አሳያችኋለሁ። እዚህ ጋር እንደምታዩት ዋና ፊቸሮቹ እዚህ ጋር እንትን ያለባቸው ድሮፕ ዳውን ያለባቸው እዚህ ጋር ትሬድ ለማድረግ ስትፈልጉ እዚህ ጋር ትመጣላችሁ። ስፖት ትሬዲንግ ነው ትሬድ የምታደርጉት፣ ማርጂን ትሬዲንግ ነው ወይም ፒቲፒ ኤክስቼንጅ ነው፣ ፒር ቱ ፒር ማለት ነው። ይሄኛው ኮንቨርት ለማድረግ ነው የምትፈልጉት፣ እዚህ ጋር ትሬዲንግ ቦትስ ለማግኘት ነው፣ ኮፒ ትሬዲንግ ነው ወይም ኤፒአይስ። በኤፒአይ ማለት አሁን ለጀማሪዎች ምን ማለት እንደሆነ ላይገባችሁ ስለሚችል ኤፒአይ የፕሮግራመሩ ወይም ሶፍትዌር ኢንጂነሮች ምናምን ባይናንስን አክሰስ ለማድረግ በራሳቸው አልጎሪዝም ኮድ ጽፎ ማለት ነው። ስለዚህ ኤፒአይ ከዚህ ያገኛሉ ማለት ነው። ከዚህ አካውንት አሁን የኔ የክንፈ የሚለው አካውንት ነው ይሄኛው። ከዚህኛው አካውንት አሶሺየትድ የሆነ ኤፒአይ ሊሰጠኝ ይችላል። እኔ ፕሮግራመር ወይም ዴቨሎፐር ኮንኩኝ አሶሺየትድ የሆነ ለባይናንስ ለትሬዲንግ የሚጠቅም ነገር በፕሮግራም ምጽፍ ከሆነ ማለት ነው። በዚህ አክሰስ አደርጋለሁ ኤፒአይ ብዬ ኤፒአይ አገኛለሁ ማለት ነው። ወይም ደግሞ ሪኩዌስት አደርጋለሁ እንዲሰጠኝ። ኮፒ ትሬዲንግ ለብቻው ቱቶሪያል እሰራለሁ ብዬ አስባለሁ። ቢኮዝ ኮፒ ትሬዲንግ ሰዎች የሚጠቀሙት ስትራቴጂ ወይም ኢንተር ሲያደርጉ ትሬድን ፕሌስ ሲያደርጉ እነሱን ተከትላችሁ ሰክሰስፉል የሆኑ ትሬደሮችን ኮፒ አድርገን ትሬድ የምናደርግበት ነው ማለት ነው። ስለዚህ እንዴት እንደሚሰራ ለብቻው ቱቶሪያል አሳያለሁ ማለት ነው። እዚህ ጋር ደግሞ ትሬዲንግ ቦትስ ባይናንስ ባይ ዲፎልት ቦትስ ይሰጣል ለትሬዲንግ ማለት ነው። ትሬዲንግ ቦትስ ማግኘት ምንፈልግ ከሆነ ደግሞ እዚህ ጋር ትሬዲንግ ቦትስ ብለን እናገኛለን። አሁን ዋናው የባይናንስ ፊቸር እዚህ ጋር ስፖት ትሬዲንግ ነው። ስፖት ትሬዲንግ ገበያው ባለው አሁን ያለውን ዋጋ መሸጥ ወይም መግዛት የሚያስችለን ማለት ነው። ኤኒ ክሪፕቶ አሴት ቢትኮይን ሊሆን ይችላል፣ ኢተሪየም ሊሆን ይችላል፣ ሶላና ሊሆን ይችላል፣ ሌላም የስፖት ማርኬቱ ካረንት ፕራይስ ማርኬት የምንሸጥበት የምንገዛበት ስፖት ማርኬት ይባላል። የኛው ስፖት ትሬዲንግ ከፈለግን እዚህ ጋር which means እዚህ ጋር ዲስክሪፕሽን እንደምታዩት buy and sell on the spot market with advanced tools። ስለዚህ ይሄኛው ወደ ስፖት ልውሰዳችሁና ኦኬ ስፖት ኢንተርፌሱ እየመጣ ነው እንደዚህ ማለት ነው። ይሄንን ይመስላል ኮኔክሽኑ ስለሆነ ትንሽ ማለት ነው። እዚህ ጋር የሚታዩትን ኤቭሪቲንግ እዚህ ጋር የሚታየው ማለት ነው። ብዙ የዊንዶው ወይም ፓነሎች አሉ እዚህ ጋር ምን ማለት ናቸው ምንድነው የምንጠቀምበት የሚለው ከማየቴም በፊት እዚህ ጋር ይሄ ስፖት ትሬዲንግ ስትነኩት ወደዚህ ነው የሚያመጣላችሁ ማለት ነው። እዚህ ጋር ኦኬ ኦሪጂናል ልበለውና ትሬዲንግ ቪው እዚህ ጋር ያለውን ስፖት ትሬዲንግ ፓነሎች ወይ ዊንዶዎች እዚህ ጋር ደግሞ
ብዙ ነገር አለ እዚህ ጋር ምን ማለት ነው እያንዳንዱ የሚለው ከማሳየት በፊት ማለት ነው። እዚህ ጋር በተጨማሪ ባይናንስ ልክፈትና binance.com ብዬ እንደዚህ እዚህ ጋር እንደምታዩት ማለት ነው። ሌላ ያሉትን ከስፖት ውጪ ያሉትን ምን ማለት እንደሆነ እዚህ ጋር ማርጂን ትሬዲንግ የሚል አለ። ማርጂን ማለት ይሄ ባይናንስ ብር ያበድረናል ማለት ነው። ተጨማሪ ሌቨሬጅ ይሰጠናል፣ ብር ያበድረናል። ለተበደርነው ደግሞ ኢንተረስት እንከፍላለን ማለት ነው። ስለዚህ በጣም ሚኒማም ነው ኢንተረስት ፊው። ግን የባይናንስን ሌቨሬጅ እንጠቀምና ለምንጠቀመው አሁን $100 ቢኖረን እኛ $100 አካውንቴ ውስጥ ቢኖር የ400 የ500 ወይም የ1000 የ2000 አቅም ያለው ለመግዛት ወይም ለመሸጥ እንደዛ ነገር ብፈልግ ማርጂን ትሬዲንግ መስራት እችላለሁ። ግን ለምበደረው ነገር ኢንተረስት ፊ እና በዛ ላይ ደግሞ ሪዋርዳችን ትርፋችን እንደመጨመር ሁሉ ሪስካችን ወይም ደግሞ ኪሳራችን ይቀንሳል ይጨምራል ማለት ነው። ሶ በጥንቃቄ የሚሰራበት ነው። ሶ እዚህ ጋር ደግሞ P2P የሚል አለ። P2P ቀጥታ በብር ፎር ኤግዛምፕል USDT ወይም USDT የUSD ቴዘር ካላችሁ ኤኒ ኮይን ካላችሁ ማለት ነው ወደ ብር መመንዘር ብትፈልጉ ወደ ኤኒ ፊያት ከረንሲ በኢትዮጵያ ኮንቴክስት ስናየው ወደ ብር መመንዘር ብትፈልጉ ባይናንስ ዳይሬክትሊ በቴሌብር ወይም ደግሞ በሲቢኢ ባንክ በኮመርሻል ባንክ ኦፍ ኢትዮጵያ ፒር ቱ ፒር መሸጥ ከፈለጋችሁ ይሄኛው ፋንክሽናሊቲ ትጠቀማላችሁ ማለት ነው። አሳያችኋለሁ ምን ማለት እንደሆነ። ሶ እዚህ ጋር ያሉት ማለት ነው። ሌላ እዚህ ጋር ፊቸርስ የሚል አለ። ይሄም ፊቸር ደግሞ ፊቸርስ ትሬዲንግ ለመስራት ነው የሚጠቅመን። ፊቸርስ ትሬዲንግ ይሄ ኮንትራክት የምንገዛበት ኮንትራክት የምንሸጥበት ማለት ነው። ሶ ፊቸርስ USDM ፊቸርስ ወይም ደግሞ ኮይን ፊቸርስ። እዚህ ጋር ደግሞ ኦፕሽንስ ትሬዲንግ የሚባል አለ። ከፊቸርስ ፊቸር ነው በኮንትራክት ነው ግን ዲፈረንት ካራክተሪስቲክስ ወይም ደግሞ ቢሄቪየር ያለበት ነው ከፊቸርስ ማለት ነው። ስለዚህ አንዳቸውም እነዚህ ገብተን አሁን ለምሳሌ USDM እዚህ ጋር ስቴብል ኮይኖች ካሉ ላይክ USDT ካለኝ ባላንሴ የባይናንስ አካውንት የባይናንስ ዋሌት ውስጥ ማለት ነው USDT ወይም any stable coin s እቺኛው s stable ለማለት ነው። USD any stable USDT USD stable coin ካላችሁ future trading like Bitcoin ከUSDT against USDT Bitcoin against USDB any crypto asset against stable coin futures contract ለመሸጥ ወይም ለመግዛት ከፈለግን USDSM ተጠቅመን ክሊክ አድርገን እንገባለን ማለት ነው። እዛ አማራጮችን ብዙ ያመጣልናል። እዚህ ጋር ደግሞ ኮይን ኤም ፎር ኤግዛምፕል ቢትኮይን against ኢተሪየም against ሶላና እንደዚህ ስቴብል ያልሆኑ ኮይኖችን ኤኒ ኖርማል ኮይኖችን ማለት ነው ኮንትራክት ለመያዝ ኮንትራክት ሴል ትሬድ ለማድረግ ምንፈልግ ከሆነ ወይም ባይ ለማድረግ ማለት ነው ናን ስቴብል ኮይንስ ባላንሳችን ውስጥ ካለ ማለት ነው ኮይን ኤም ፊቸርስ እንጠቀማለን ማለት ነው። ሌላ ኦፕሽንስ ትሬዲንግ እንደነገርኳችሁ ነው። በባይናንስ ላይ ኦፕሽንስ ትሬዲንግ በዚህኛው ኦፕሽን ነው የምናደርገው ማለት ነው። እዚህ ጋር ደግሞ ፓሲቭ ኢርን የሚል አለ። አንደር ኢርን የሚለው ኦቨርቪው ሲምፕል ኢርን አድቫንስድ ኢርን ሎንስ ምናምን የሚል አለ። ፓሲቭሊ ኢርን ለማድረግ ከፈለግን ማለት ነው ፎር ኤግዛምፕል አካውንታችን ላይ ኤኒ ኮይን ሊኖረን ይችላል፣ ብዛት ያለው ሊሆን ይችላል 1000 USDT 2000 USDT ወይም እንደዛ ነገር ካለን ፓሲቭሊ ኢርን ማድረግ እንችላለን። ፓሲቭሊ ኢንካም ፎር ኤግዛምፕል አካውንታችን ሎክ ይደረግና ስቴክ እናደርጋለን። ከዛ ባይናንስ ላይ የሆነ ትርፍ ይሰጠናል ፐር ዊክ ወይም ፐር ዊክ ፐር ዴይ ፐር ማንዝ ወይም ደግሞ ፐር ኤኒ ስፔሲፊክ ነምበር ኦፍ ዴይስ። ስለዚህ ሲምፕል ኢርን አድቫንስድ ኢርን እዚህ ጋር ፓሲቭሊ ኢርን ለማድረግ ማለት ነው። ኢንዲቴል ማንበብ ትችላላችሁ። ስኩዌር የሚል አለ እዚህ ጋር። ባይናንስ ስኩዌር ማለት ምንድነው? ኢንፎርሜሽን ስለ ኤኒ ክሪፕቶ የትኛው ክሪፕቶ ወደ ላይ ይሄዳል ይወደዳል ወይ የትኛው ክሪፕቶ ወደ ታች ይሄዳል ይቀንሳል የሚለው የምናይበት ብዙ ኢንፎርሜሽን የምናገኝበት ቦታ ነው ማለት ነው ይሄኛው ስኩዌር። ስለዚህ ስኩዌር ፎር ኤግዛምፕል ይሄኛው እያንዳንዱ ላይ እንትን አሳያችኋለሁ ማለት ነው። ስለዚህ ሞር ብለን ደግሞ እዚህ ጋር አፊሊየት ፕሮግራም ለመስራት ኦኬ ሞር ብለን እዚህ ጋር ሪፈራል ፕሮግራም ሪፈር አድርጋችሁ ኮድ
በኮዳችሁ ከገባ ሰው እንደዚህ ትሬድ እያደረገ የሆነ ፐርሰንቱን ታገኛላችሁ ማለት ነው። አፊሊየት ማርኬቲንግ ማለት ደግሞ ላይክ ብሎግ ዌብሳይት የራሳችሁ ላይ አድቨርታይዝ እያደረጋችሁ ሰዎች ክሊክ እያደረጉ በእናንተ ሊንክ ከገቡ 50% ኮሚሽን ፐር ትሬድ ፍሮም ሪፈራልስ ታገኛላችሁ ማለት ነው። እዚህ ጋር የሚመሳሰል ነገር ነው ያለው እዚህ ጋር። ኦኬ ሶ ከዚህ ደግሞ ቱ ዘ ራይት ሳይድ አካባቢ ደግሞ እዚህ ጋር ስለ ዳሽቦርድ አሴትስ ኦርደርስ አካውንትስ ኦርደር ያደረጋችሁት ነገር ትሬዲንግ ኦርደርስ ማለት ነው። ባይ ሴል ካደረጋችሁ ከዚህ በፊት እዚህ ጋር ማግኘት ትችላላችሁ። ያላችሁትን አሴት ዋሌታችሁ ላይ ያለትን በዩኤስዲቲ ሊሆን ይችላል፣ ቢትኮይን ሊሆን ይችላል፣ ኤኒ ክሪፕቶ አሴት ደግሞ እዚህ ጋር ማግኘት ትችላላችሁ ማለት ነው። ሶ እዚህ ጋር አካውንታችሁ ደግሞ ማኔጅ ታደርጋላችሁ። ሪፈራል ኮድ ከፈለጋችሁ እዚህ ጋር አለ፣ ሴቲንግስ ሎግ አውት ምናምን አለ እዚህ ጋር። ሶ እዚህ ጋር ደግሞ እንደነገርኳችሁ በስፖት ማርጂን ፊውቸርስ ኦፕሽንስ ትሬዲንግ ቦትስ ኢርን እዚህ ጋር ያሉ ሜን ነገሮችን እዚህ ጋር ኢንሾርት አምጥተዋል ማለት ነው። ኦኬ እዚህ ጋር ደግሞ ኤኒ ኢንፎርሜሽን ከባይናንስ የሚመጣ ሲስተም ኢንፎርሜሽን እዚህ ጋር እናገኘዋለን ማለት ነው። ላይክ አናውንስመንትስ ኤኒ ኢንፎርሜሽን ከባይናንስ ከሲስተም የሚመጣ ማለት ነው እዚህ ጋር እናገኘዋለን ማለት ነው። ኦኬ ሶ እዚህ ጋር ወደ ቅድሙ ማለት ነው ስፖት ትሬዲንግ እዚህ ጋር ከፍተ ነው ስለነበር ማለት ነው ሎድ ለማድረግ ብዙ ጊዜ ስለሚፈጅ ነው ቀድሜ ሎድ ያደረኩት ማለት ነው። ስለዚህ ስፖት ትሬዲንግ እዚህ ጋር ነው ያለነው። እዚህ ጋር አንድ ፓነል አለ ወይም ዊንዶው ማለት ነው። ይሄ ኦርደር ቡክ የሚባለው ማለት ነው። እዚህ ጋር ደግሞ ቻርቲንግ ፓነሉ ወይም ዊንዶው ቻርት የምናይበት ማለት ነው። እዚህ ጋር ደግሞ የኦርደርስ ወይም ደግሞ እዚህ ጋር ሰርች አድርገን የትኛው ኮይን ነው ፎር ኤግዛምፕል ቢትኮይን ብንፈልግ BTC USDT እንደዚህ ሰርች ብናደርግ BTC USDT ኦኬ ይሄኛው ማለት ነው። ኦኬ ክሊክ ስታደርጉት እዚህ ጋር እስከነ ቻርቱ ማለት ነው። ኦርደር ቡኩ ደግሞ ቢትኮይን ለመግዛት እዚህ ጋር ፎር ኤግዛምፕል እዚህ ጋር ነምበሮች አሉ። በቀይ ያሉትን ሁሉንም ሴል በዚህ ዋጋ እንሸጣለን፣ በዚህ ዋጋ እንሸጣለን ማለት ነው። ፎር ኤግዛምፕል እዚህኛው ክሊክ ላድርግና 82.5 እዚህ ጋር በዚህኛው ዋጋ እሸጣለሁ ብሎ ሊስት ያደረገ ሰው ነው። ኦርደሮች ናቸው እነዚህ ቀዩ ያሉትን የሚሸጡ ናቸው ማለት ነው። ስለዚህ መሸጫ ፕራይሶች ናቸው ማለት ነው። ስለዚህ ኦርደርስ ሊስት ወይም ደግሞ ኦርደር ቡክ እንለዋለን ይሄኛው ማለት ነው። ኦኬ ሶ ይሄኛው ቻርቲንግ ሲስተም ማለት ነው። እዚህ ጋር የክሪፕቶ የቢትኮይን አጌንስት USDT ቻርቱ የምናይበት ቦታ ነው እዚህ ጋር ማለት ነው። ሶ እዚህ ጋር ደግሞ ሰርች የምናደርግበት ነው ማለት ነው። ሶ ኦኬ እዚህ ጋር ምንድነው ዋና ፖይንታችን እዚህ ጋር ነው ያለው ይሄኛው ቻርቲንግ ሲስተም ማለት ነው። ስለዚህ ከቻርቱን አይተን ኤንድ ፋንዳሜንታል ኒውስ እና ኢቨንትስ አናላይዝ አድርገን ነው ትሬዱ መንገባ ማለት ነው። ስለዚህ እዚህ ጋር እችኛዋ አይከን እንደዚህ ስክሪኑን ለማሳደግ ማለት ነው ይሄኛው ትልቅ ለማድረግ ይሄኛው የቻርቲንግ ሲስተም እችኛዋ እንደዚህ ትልቅ ማድረግ ይችላል ይሄኛው ማለት ነው። ኦኬ ሶ አሁን ትንሽ በትልቁ እንደው እየታየኝ ነው ይሄኛው ግራፍ ማለት ነው። ሶ ይሄኛው ቢትኮይን አጌንስት USDT ነው። ሶ እዚህ ጋር ሬንጅ ሆኖ መጣው። እስኪ በ4 ሃወር ነው በዊክሊ ላድርገው ይሄኛው ዊክሊ። እዚህ ጋር ደግሞ ታይም ፍሬም መምረጥ ትችላላችሁ ቻርቱን ማየት የምትፈልጉትን ዊክሊ። ሶ in this week እዚህ ጋር የዚህ ዊክ እዚህ ጋር ነው ያለው። ሶ ትንሽ ዳውን ሆኖ ነበር ማለት ነው። እዚህ ጋር ከዚህ መጥቶ ያንዳንዱ እዚህ ጋር ያሉትን ካንድል ስቲክ እንላቸዋለን እነዚህ ማለት ነው። ይሄ የዊክሊ ካንድል ስቲክ ነው። ይሄኛው ዊክሊ ካንድል ስቲክ ነው። እነዚህ ማለት ነው በሙሉ ዊክሊ ካንድል ስቲክስ ነው። ስለዚህ እዚህ ጋር ጨምሮ ነበር እዚህ ጋር ዳውን እያደረገ ነው ማለት ነው። ስለዚህ ማንዝሊ የምትፈልጉ ከሆነ እዚህ ጋር ማንዝሊ ብላችሁ እዚህ ጋር 1 month እንደዚህ ማድረግ ትችላላችሁ ማለት ነው። ማየት ትችላላችሁ። ሶ ማንዝሊ እዚህ ጋር ፍሮም እዚህ ጋር የመጨመር እንትን ነው ያለው። ስለዚህ ማንዝሊ ካንድል ስቲክ ላይ አናላይዝ ለመስራት እዚህ ጋር ደግሞ እዚህ ጋር ያሉትን ሶ እዚህ ጋር እንደምታዩት ማለት ነው አንድ ኢንዲኬተር አለ ቮሊዩም ኢንዲኬተር ማለት ነው እዚህኛው። ሶ ይሄኛው እንደዚህ አድርጌ ክሎዝ ማድረግ በፈለግ ምንድነው ማድረግ እዚህኛው መጥቼ ኤክስ አደርጋለሁ ማለት ነው። እዚህ ጋር ደግሞ ላይኖች አሉ እዚህ ጋር ሙቪንግ አቨሬጅስ የሚባሉ ማለት ነው ሙቪንግ አቨሬጅስ። ስለዚህ እነዚህ ሙቪንግ አቨሬጅ ደግሞ እዚህ ጋር MA ማለት ሙቪንግ አቨሬጅ ማለት ነው። ለጊዜው ይሄኛው እንደዚህ ካንስል አድርገው ጠፍቷል ማለት ነው። ሶ
ሌላ ኢንዲኬተርስ እዚህ ጋር ማምጣት ብትፈልጉ እዚህኛዋ ምስላለች ቴክኒካል ኢንዲኬተር የምትል ሰዎችኛዋ እነካለሁ ማለት ነው። እንደዚህ የትኛው ነው ሰርች ታደርጋላችሁ የትኛው ኢንዲኬተር የሚለው ማለት ነው። ሶ ኦኬ የሙቪንግ አቨሬጅ እንደዚህ አለ እንደዚህ ኦኬ ኦፍ ላድርገውኛ። ይሄኛው ደግሞ ኤክስፖኔንሻሊ ሙቪንግ አቨሬጅ አለ እዚህ ጋር ኤኒ ኢንዲኬተር ማለት ነው ማድረግ ትችላላችሁ። እዚህ ጋር ደግሞ ሴቲንጉ ማስተካከል ትችላላችሁ ከለሩ ቲክነሱ ምናምን የሙቪንግ አቨሬጆቹ ማለት ነው። እዚህ ጋር ይሄኛው አንቸክም ማድረግ ትችላላችሁ እዚህ ጋር ወይም ደግሞ እዚህ ጋር ፎር ኤግዛምፕል ምን ልጨምር እዚህ ጋር ማክዲ ኦኬ ሶ ማክዲ ላይን ከታች መጥቷል ማለት ነው። እዚህ ጋር ማክዲ ላይንስ የሚባል ወይም ደግሞ አርኤስአይ ኢንዲኬተር እንደዚህ ደግሞ ሁለቱም ኦኬ ሴቭ ልበለውና ሁለቱም መጥቷል። ይሄኛው የላይኛው ማክዲ ነው ይሄኛው የታችኛው ደግሞ ለዚህኛው ግራፍ የሚሆን ወይም ቻርት አርኤስአይ ኤኒ ኢንዲኬተር ከዚህኛው አምጥታችሁ እንትን ማድረግ ትችላላችሁ ማለት ነው። ፎር ፍሪ ያሉትን ትሬዲንግ ቪው ላይ ያሉትን ኦኬ ሶ እዚህ ጋር ኦሪጂናል ያለው ኦሪጂናል ትሬዲንግ ቪው የሚሰጣቸውን ኢንዲኬተሮች ለማግኘት ብትፈልጉ ደግሞ የትሬዲንግ ቪው እንደዚህ ማድረግ ትችላላችሁ። ትሬዲንግ ቪው ኦሪጂናል የባይናንስ ቻርቱ ሳይሆን ከትሬዲንግ ቪው ቻርት ማምጣት ትችላላችሁ ማለት ነው። ቻርቲንግ ሲስተም ወይ የምፈልገው ቻርት የትሬዲንግ ቪው ቻርት ነው ከትሬዲንግ ቪው ዳታ የሚመጣ ማለት ነው። ወይም የባይናንስ የራሱ ኦሪጂናል ቻርቲንግ ሲስተም ነው ማየት የምፈልገው የሚለው መምረጥ እንችላለን። ስለዚህ እኔ ሁልጊዜ የማደርገው የትሬዲንግ ቪው ነው። ስለዚህ ትሬዲንግ ቪው መርጥና እዚህ ጋር ኦኬ እንደዚህ እንትን ቻርቱ ትንሽ ትልቅ እንዲሆን ማድረግ እችላለሁ እንደዚህ ማለት ነው። ኦኬ ብትለማመዱት ነው። ኦኬ ሶ እንደዚህ ሆኖ እዚህ ጋር ፍራክታልስ እነዚህ ላጥፋቸው ለጊዜው ማለት ነው። ኦኬ ሶ ኢኤምኤ እነዚህ ኢንዲኬተሮች ናቸው ክሎዝ አደርጋቸዋለሁ ማለት ነው። መጨመር ብፈልግ እዚች ጋር መጥቼ ይጨምራለሁ ማለት ነው እንደነገርኳችሁ እዚህ ጋር ኦኬ ሶ እዚህ ጋር አንድ ደግሞ ኤክስፖኔንሻል ሙቪንግ አቨሬጅ አለ እዚህ ጋር ኦኬ ኤክስፖኔንሻል ሙቪንግ አቨሬጅ ሶ ይሄኛው ነው ቻርቲንግ ሲስተም ማለት ነው። እዚህ ጋር ደግሞ የባይናንስ ቱሎችን በነፃ መጠቀም ይችላል አይመን የትሬዲንግ ቪው ቱሎቹ ማለት ነው። የትሬዲንግ ቪው ቻርቲንግ ሲስተም የሚሰጣችን ቱሎች በነፃ ባይናንስ ላይ አቅርቦልናል ማለት ነው። ስለዚህ ትሬዲንግ አንደር ትሬዲንግ ቪው መርጣችሁ ማለት ነው። እዚህ ጋር ፎር ኤግዛምፕል ይሄኛው ትሬንድ ላይን እዚህ ጋር እንትን ማድረግ እንችላለን። ትሬንድ ላይን ከዚህ እንደዚህ ማለት ነው። ትሬንድ ላይን ኤኒዌይስ ትሬንድ ላይን ድሮ በሚደረግበት ድሮ ማድረግ ትችላላችሁ እዚህኛው ማለት ነው። ሶ እዚህ ጋር ትንሽ እንትን ልበለው እስኪ ዊክሊ ታይም ፍሬም ላይ ገብተን ቻርቱን ነው ሶ እንደዚህ ሆኗል ማለት ነው። ሶ እዚህ ጋር ትሬዲንግ አመን ኦኬ ሶ እንደዚህ ኦኬ ትንሽ ይሄኛው ኦኬ ሶ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ኤኒ ቱል መጠቀም ትችላላችሁ። ትሬዲንግ ቪው ላይ በነፃ መጠቀም ትችሉት እዚህ ጋር በነፃ መጠቀም ትችላላችሁ ማለት ነው። ላይክ ኦኬ ይሄኛው እንደዚህ ላድርገውና ኦኬ ሶ እዚህ ጋር ቻርቱን ትንሽ እንደዚህ ላድርገው። ሶ እዚህ ጋር ይሄኛው ደግሞ ፊቦናቺ ቱል አለ እዚህ ጋር ራይት ክሊክ አድርጋችሁ እዚህ ጋር ፊቦናቺ ሪትሬስመንት ነው ፊቦናቺ ኤክስቴንሽን ነው የትኛው ነው የሚለው መምረጥ ትችላላችሁ ከነዚህ ማለት ነው። ስለዚህ እኔም ዲፎልት ላይ ያለውን ፊቦናቺ ሪትሬስመንት በመርጥ ምንድነው የሚሆነው እዚህ ጋር ፎር ኤግዛምፕል ከዚህ እስከዚህ እንደዚህ ያለው ማለት ነው። ፊቦናቺ ሪትሬስመንት እዚህ ጋር ሶ ሪትሬስ አድርገዋል። እነዚህ ፊቦናቺ እዚህ ጋር ፊቦናቺ ሌቨልስ የሚባላሉ ምን ማለት እንደሆነ ለብቻው ቱቶሪያል እሰራለሁ ማለት ነው። ሶ ፊቦናቺም እንደዚህ ድሮ ማድረግ እንችላለን። ባይናንስ ላይ ትሬዲንግ ቪው የምንጠቀምበት ቻርቲንግ ሲስተም ወይም ቱሎቹ ማለት ነው ባይናንስ ላይ በነፃ መጥተዋል እነሱን መጠቀም እንችላለን ማለት ነው። ስለዚህ ይሄኛው ባክ ልበለውና ኦኬ ሶ እዚህ ጋር ሌሎችም አሉ እንደዚህ ማለት ነው። ቴክስት መጻፍ እንችላለን እዚህ ጋር ኦኬ ቴክስት ብንፈልግ እዚህ ጋር ቴክስት መጥተዋል ማለት ነው። ኦኬ this is a weekly
ቻርቲንግ ሲስተም እንደዚህ ኤኒዌይስ ጽሁፍ ማድረግ ይችላላችሁ እዚህ ጋር ማለት ነው። ለሌላ ጊዜ አናላይዝ የሚጠቅማችሁ እንደ ቦታ ይዞ እንዲቆይ የምትፈልጉ ከሆነ እንደ ኖት ማለት ነው። ስለዚህ ቻርቲንጉ ላይ ጽሁፍ መጻፍ ትችላላችሁ ማለት ነው። ሰው ለጊዜው ካንስል እለዋለሁ በዚህኛው ማለት ነው። እዚህ ጋር ያሉትን በሙሉ ቱሎች መጠቀም ትችላላችሁ ማለት ነው። ኦኬ ሶ እዚህ ጋር ኦሪጂናሉ ላይ ልምጣ። ኦሪጂናል ቻርቲንግ ቪው ማለት ነው። እዚህ ጋር ላጠፋውቶ ነበረ በሙሉ እዚህ ጋር ያሉት ማለት ነው። ሶ እነዚህ የራሱ ኢንዲኬተሮችም አሉ ማለት ነው። የማክዲ አሁን የማክዲ አይታችሁት ከሆነ ከትሬዲንግ ቪው እና ይሄኛው ይመሳሰላል። ትሬዲንግ ቪው ላይ የነበረው ማክዲ ማምጣት እንችላለን እዚህ ጋር ትሬዲንግ ቪው ኦኬ ሶ እዚች ጋር ነው የምትመጡት ማለት ነው። መቀየር ሶ ማክዲ ኢንዲኬተር ሶ ኢንዲኬተሩ እዚህ ጋር አለ እንደዚህ ሶ ተመሳሳይ ነው ማለት ነው። የትሬዲንግ ቪው ማክዲ ኢንዲኬተር እና የኦሪጂናሉ ማክዲ ኢንዲኬተር እዚህ ጋር ያለውት ማለት ነው። ተመሳሳይ ነው ግን በትሬዲንግ እኔ የምጠቀመው የትሬዲንግ ቪው ነው። ኔት ኤንድ ክሊን የሆነ ቻርቲንግ ሲስተም ይሰጠናል ትሬዲንግ ቪው ማለት ነው። ወይም ደግሞ መማረክ ትችላላችሁ እዚህ ጋር ትሬዲንግ ቪው ብላችሁ ትመጣላችሁ። ትሬዲንግ ቪው ቻርት ኦኬ ሶ እንደዚህ ብላችሁ ስትመጡ ኮኔክሽን ሎድ ያደረገ ነው። ሶ tradingview.com ብለው የራሱ የሆነ ዌብሳይት አለው። ስለዚህ እንደ አንድ ክሪፕቶ ትሬደር ወይም ደግሞ ፎሬክስ ትሬደር tradingview.com በትክክል ማወቅና መጠቀም መቻል አለባችሁ ማለት ነው። ስለዚህ ባይናንስ ላይ ስንሰራው የነበረውን ይሄኛው ኦኬ ይሄኛው በሙሉ እዚህ ጋር ትሬዲንግ ቪው ላይ ኢዚሊ መጠቀም እንችላለን። ፕላስ ተመራጭ ደግሞ እዚህ ጋር አለ ማለት ነው። ስለዚህ ፎር ኤግዛምፕል እዚህ ጋር የቢቲሲ ዩኤስዲቲ ቻርት ነው እዚህ ጋር እያየን ያለ ነው ማለት ነው። ሶ ሌላ ስኪል ምረጥ እዚህ ጋር ማለት ነው። ሰርች ማድረግ እችላለሁ እዚህ ጋር ሶላና ዩኤስዲቲ እዚህ ጋር ኦኬ ሰርች ላድርግ ሶላና ዩኤስዲቲ ሶ እዚህ ጋር ያሉትን ክሊክ አደረኩት ሁለተኛውን ማለት ነው። ሁለተኛውን ኦኬ ክሊክ አደረኩት ሶላና አጌንስት ዩኤስዲቲ ያለውን ቻርት ማለት ነው። ኦኬ ሶ ቻርት ይህን ይመስላል። ኢንዲኬተሩን እንደዚህ ማጥፋት ይችላል እነዚህ ኢንዲኬተሮች ማለት ነው። ለጊዜው እዚህ ጋር መጣና ማክዲ ኢንዲኬተሩ ይቆይልኝ። ኤቲአር ደግሞ አለ እዚህ ጋር ኤቲአር አቨሬጅ ትሩ ሬንጅ ማለት ነው ይቆይልኝ። ሶ ይሄኛው ኦኬ የሶላና አጌንስት ዩኤስዲቲ ቻርት ነው ይሄኛው። ሶ እዚህ ጋር ሞር ዙም አድርጋችሁ ማየት ትችላላችሁ ግራፉ ማለት ነው ወይም ደግሞ ቻርቱ ማለት ነው እዚህ ጋር ኦኬ ሶ አሁን ለማለት የፈለኩት ምንድነው እዚህ ጋር ሶላና አጌንስት ዩኤስዲቲ ነው ይሄኛው ትሬዲንግ ቪው ላይ ያየነው ነው። ስለዚህ እዚህ ጋር ደግሞ ማየት እንችላለን ማለት ነው። ሶ እዚህኛዋ ቀይራታለሁ እንደዚህ ኦኬ ይሄኛው ፍሪ ነው ካንስል ያደረጋችሁ ማየት ትችላላችሁ። ሶ እዚህ ጋር ምንድነው ማድረገው እዚህ ጋር ሶላና ዩኤስዲቲ የባይናንስ ላይ ነው ያየነው ያለውን ይሄን ማለት ነው። ስለዚህ ትሬዲንግ ቪው ላይ ደግሞ የባይናንስ ዳታ ነው የምመርጠው ክሪፕቶ አንደር ክሪፕቶ ሶላና ዩኤስዲቲ ሆኖ ክሪፕቶ የባይናንስ ነው የምፈልገው የባይናንስ እዚህ ጋር የባይቢት አለ የኩኮይን አለ የኦኬኤክስ የሜክስ የቢትጌት የኮይን ኤክስ ኮይንቤዝ የተለያዩ ኤክስቼንጆች ዳታ አለ። ስለዚህ የባይናንስ እዚህ ጋር ባይናንስ እንደምታዩት ማለት ነው የመጀመሪያውን የባይናንስ ነው የምትመርጡትን ኦኬ ሶ ሴሌክት አደረኩት ሶላና ኤስዲቲ ቻርት እዚህ ጋር 15 ሚኒት ታይም አወር ታይም ፍሬም ነው ያለው። ይሄኛው ዊክሊ ላድርገውና እዚህ ጋር ቻርቱን ምን እንደሚመስል እናየዋለን ማለት ነው። ስለዚህ ጋር ደግሞ ቻርቱን ኦኬ ሶ ራይት ክሊክ አድርጋችሁ እዚህ ጋር ሪሰርች ቻርት ቪው ማለት ይችላልላችሁ። ስለዚህ ይሄኛውና እዚህ ጋር የምናየውን ይመሳሰላል ተመሳሳይ ቻርት ነው ያለው ማለት ነው። ስለዚህ የቻርቲንግ ሲስተማችሁ መመክራችሁ ከዚህኛው ኮይኑን ከዚህ ታመጣላችሁ ከባይናንስ ማለት ነው። ባይናንስ ላይ የምትፈልጉትን ኮይን ፔሩን እዚህ ጋር ጽፋችሁ ማለት ነው። ከዛ ስትመርጡ ደግሞ እዚህ ጋር ባይናንስ ብላችሁ የኤክስቼንጁ ማለት ነው እዚህ ጋር ማየት ትችላላችሁ ማለት ነው። ላይክ እንደዚህ ትሬንድ ላይን እንዳልኳችሁ ማለት ነው። ትሬንድ ኦኬ ሶ አሁን ትሬንድ አለ እዚህ ጋር
Okay, so trend cancel በለው trend draw this trend ከዚህኛው okay so እንደዚህ ይሄኛው ትሬንድ ነበረ so ትሬንድ ላይን እዚህ ጋር ድሮ ማድረግ ይችላል ማለት ነው ባክ ልበለው እዚህ ጋር ፊቦናችን ብትፈልጉ እንደዚህ ማለት ነው ከዚህኛው እስከዚህኛው እንደዚህ ሶሪ ፊቦናቺ ሴሌክት አላደረኩም ማለት ነው so እዚህ ጋር ፊቦናቺ ይሄኛው ሴሌክት አደረኩ ፊብ ሪትሬስመንት ወይ ፊቦናቺ ሪትሬስመንት ማለት ነው ከዚህኛው ለው ማለት ነው እስከዚህኛው እንደዚህ መሄድ ብፈልግ ኦኬ so ይሄኛው ኦኬ ዙም አድርጌ ማየት ይችላልው ይሄኛው ቻርት ኦኬ so ኦኬ ይሄኛው ባክ ልበለውና ሁለት ጊዜ ድሮው ያደረገልኝ ነው ስለዚህ ይሄኛው መጣና ኦኬ እንደዚህ ማየት ይችላልላችሁ ማለት ነው ከየት ነው ሪትሬስ ያደረገው 61.8 ስለዚህ የየራሱ ዞን አለው ይሄኛው ፊቦናቺ ሪትሬስመንት ምን ማለት ነው እንዴት ነው መጠቀም እንችለው የሚለው ለብቻ ቱቶሪያል ያስፈልጋችኋል ይሄኛው ቪዲዮ እንዳይረዝማችሁ ማለት ነው because እያንዳንዱ ቱል እዚህ ጋር ከቨር ማድረግ ጊዜ ስለሚፈጅ ማለት ነው so እዚህ ጋር ያሉትን ቱሎችን በደንብ መጠቀም አለባችሁ እዚህ ጋር ብረሽ ቱል አለ እዚህ ጋር እንደዚህ መጻፍ ምናምን እንደዚህ ማድረግ ብንፈልግ ማለት ነው ኤኒቲንግ እዚህ ቻርታችን ውስጥ እዚህ ጋር ምንም ነገር መስራት እንችላለን ኮንትሮል ዜድ አልኩት ኦኬ so trading view ምንም ተመራጭ የለውም ተወዳዳሪም አይደለም አንደኛ ተመራጭ ነው ትሬዲንግ ቪው እንደ ፎሬክስ ትሬዲንግ ቻርቲንግ ሲስተም በጣም ጎበዝ የቻርቲንግ አናሊሲስ ላይ ጎበዝ አናሊስት ለመሆን ቻርቲንግ ሲስተም ላይ ማለት ነው ትሬዲንግ ቪው ኢዝ ኤ ማስት ትሬዲንግ ቪው ማስት ነው ማለት ነው ስለዚህ ማወቅ ይኖርባችኋል ምንድናቸው እነዚህ እንዴት ነው የምንጠቀማቸው እዚህ ጋር ኢንዲኬተር መጨመር እንችላለን እዚህ ጋር ታይም ፍሬም እንመርጣለን እዚህ ጋር ቱሎች አሉ እዚህ ጋር ደግሞ እዚህ ጋር ፎር ኤግዛምፕል ይሄኛው ኦኬ እንደዚህ ራይት ክሊክ ስታደርጉት እያንዳንዱ ቱል እዚህ ጋር ኔክስት ቱ ኢት እዚህ ጋር እንትን ማድረግ ይችላልላችሁ add to favorites የሚላል እዚህ ጋር add to favorite ካላችሁ ይሄኛው ፎር ኤግዛምፕል ይሄኛው ሆሪዞንታል ላይን አድ ብየው እዚህ ጋር መጥቷል ማለት ነው ስለዚህ እነዚህ ፋቨራይት ቱሎቹን ማለት ናቸው ኦኬ so አካውንት ክሬት አድርጋችሁ ትሬዲንግ ቪው ፎር ኤግዛምፕል ይሄኔ ባይ ዲፎልት ሎግድ ኢን ነኝ ከዚህ በፊት ክሬት አድርጌያለሁ ማለት ነው so you can sign up for a free trading view account ማለት ነው ፍሪ ነው ፕሪሚየም ፕላን አላቸው so ለጊዜው ፍሪ ልትጠቀሙ ትችላላችሁ እንደዚህ ዊንዶው ፖፕ አፕ ካደረገ ደግሞ ክሊክ ያደረጋችሁ ማለት ነው መጠቀም ይችላልላችሁ for free እኔ for free ነው የምጠቀመው so እንደዛ ማድረግ ይችላልላችሁ ማለት ነው እዚህ ጋር so ስለ ስፖት ትሬዲንግ ነው ይሄኛው እየሰጠዋችሁ ያለውን ማለት ነው so መልሳችሁ ምን እንደምታደርጉ እዚህ ጋር እቺኛዋ እንደዚህ ብትመልሱት ዊንዶው ተመልሶ ስሞል ዊንዶው እዚህ ጋር ታገኛላችሁ ማለት ነው እዚህ ጋር ደግሞ ያሉትን እንደነገርኳችሁ ኦርደር ቡኮች ናቸው ማለት ነው so buy sell የሚለው ኦርደር ሲያስቀምጥ እዚህ ጋር ይመጣሉ ሁሉንም ማለት ነው ኦኬ እዚህ ጋር 24 hour change minus 8.18 እስከ 5.94% ቀንሷል within this 24 hour ማለት ነው ይሄ ሶላና against USDT ወይም against USD ማለት ነው so 24 hour volume እዚህ ጋር 24 hour high በዚህኛው 24 ሰዓት በዚህኛው ቀን ማለት ነው ሃዩ 139 ነው ለው ደግሞ 125 ነው የሶላናን USDT ዋጋ ማለት ነው 24 hour volume ደግሞ የቮሊዩሙ ምን ያህል ነው የሚለው 3,429,528.94 ነው within this 24 hours within this day ማለት ነው ትሬድ የተደረገውን ቮሊዩም 3,430,083 ሶላናን ትሬድ ተደርጓል ማለት ነው so 24 hour volume USDT ደግሞ እዚህ ጋር ማግኘት ይችላልላችሁ ማለት ነው 455 ሚሊዮን USDT ትሬድ ተደርጓል በባይናንስ ማለት ነው በባይናንስ ብቻ በሌላ ኤክስቼንጅ ሳይጨምር ማለት ነው በባይቢትስ
ቢትጌት በኩኮይን ምናምን ሳይጨምር ባይናንስ ላይ ትሬድ የተደረገውን ኢንፎርሜሽን እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ በባይናንስ this 24 hour ለው ይሄንን ያህል ነው። this 24 hour ሃይ ደግሞ እዚህ ጋር ይሄንን ያህል ነው። ቮሊዩሙ ደግሞ እዚህ ጋር የሶላና እና የዩኤስዲቲ ለየብቻው ቮሊዩም ምን ያህል ሶላና in this 24 hour ትሬድ ተደርጓል፣ ምን ያህል USDT in this 24 hour volume ትሬድ ተደርጓል በባይናንስ ማለት ነው። በባይናንስ ፕላትፎርም ብቻ በሌላ ሳይጨምር ማለት ነው። ኦኬ ሶ እዚህ ጋር ሌላ ያላየነው ከቨር ያላደረግነው እዚህ ጋር ማለት ነው። እዚህ ጋር ካንድል ስቲክ ባር ማድረግ ይችላላችሁ። ፎር ኤግዛምፕል ባርስ እንደዚህ ሴሌክት ባደርገው እንደዚህ ባር ይሆናል ማለት ነው። ከካንድል ስቲክ ደግሞ እንደዚህ ሃሎ ካንድልስ ሃንክ ኤኒዌይስ ላይኖች ኤሪያ ቤዝ ላይ ምናምን ብዙ ሌሎች አሉ። ስለዚህ ካንድል ነው ተመራጩ። ካንድል ሜክ ሹር የጃፓኒስ ካንድል ስቲክ እንድትጠቀሙ ማለት ነው። ካንድል ማድረጋችሁ ይሄኛው ደግሞ ስናፕሾት ይሄኛው ስክሪንሾት አድርጋችሁ እንደ ኢሜጅ ማስቀመጥ ብትፈልጉ ወይም ደግሞ ወደ ሌላ ሶሻል ሚዲያ ላይ ሼር ለማድረግ ወይም ቴሌግራም ግሩፕ ላይ ሼር ለማድረግ ብትፈልጉ እዚህ ጋር ያሉትን ማለት ነው ኢንክሉዲንግ ኢንዲኬተሮቹ ምናምን እዚህ ጋር ጨምሮ በምስል ኤክስፖርት ያደርግላችኋል እዚህ ጋር ስናፕሾት ማለት ነው። እዚህ ጋር ደግሞ ሴቲንግ የዚህኛው ዊንዶውስ ሴቲንግ እዚህ ጋር ማስተካከል ትችላላችሁ። ወይም ይሄኛው እንደዚህ ከሆነ ደግሞ ይሄኛው ይሄ ፉል ስክሪን የሚለው ማለት ነው እንደዚህም ሲመጣ እዚህ ጋር ታገኙታላችሁ ማለት ነው። ስክሪንሾት እዚህ ጋር አለ፣ ካንድልስ እዚህ ጋር መቀየር እንችላለን። እዚህ ጋር ደግሞ ቴክኒካል ኢንዲኬተሮችን መጨመር እንችላለን። እዚህ ጋር የዚህኛው ዊንዶው የቻርቲንግ የቻርት ያለበት ዊንዶው ሉክ ኤንድ ፊል እዚህ ጋር ሴቲንጉን መቀየር እንችላለን ማለት ነው። ሶ እዚህ ጋር መልሼ እንደዚህ ይሄን አሳንሰዋለሁ ክሊክ አድርጌ ማለት ነው። ከዛ ወደ ታች ስንሄድ ደግሞ እዚህ ጋር ማለት ነው ወደ ታች ስንሄድ ይሄንን ቻርት ሰርተን ጨርሰን ይሄንን አናላይዝ አድርገን ወይም መግዛት ወይም ደግሞ መሸጥ ብንፈልግ አንድን ኮይን ምንድነው የምናደርገው እዚህ ጋር ወደ ታች እናደርገዋለን እንደዚህ ማለት ነው። ስለዚህ ወደ ታች ስታደርጉት ምንድነው ስፖት ማርኬት ላይ ስፖት እዚህ ጋር ሊሚት ኦርደር ነው፣ ማርኬት ኦርደር ነው፣ ስቶፕ ሊሚት ነው፣ ስቶፕ ማርኬት ነው፣ ትሬሊንግ ስቶፕ ነው፣ ዋን ካንሲልስ አዘር ነው። የትኛው ኦርደር ታይፕ ነው እዚህ ጋር ባይ ወይም ደግሞ ሴል ሶላና ማለት ትችላላችሁ። ባይ ሴል ለማለት ከሆነ እዚህ ጋር ነው ፊልም ታደርጉት እዚህ ጋር ያሉ ቴክስት ቦክሶች ማለት ነው። ባይ ማድረግ ብትፈልጉ ከሆነ ደግሞ ይሄ ባይ ማድረግ አለብኝ ብላችሁ ዲሳይድ ካደረጋችሁ ታርቲንግ ሲስተሚንግ እና ፋንዳሜንታል ኒውስ ዳታ አናላይዝ አድርጋችሁ ማለት ነው እዚህ ጋር ትሞሉና ባይ ትላላችሁ። ስለዚህ እነዚህ የኦርደር ታይፕስ ናቸው። እዚህ ጋር ስፖት ነው ትሬዳችን ስፖት ነው። እዚህ ጋር ሴሌክት እናደርጋለን። ሊሚት ኦርደር ነው፣ ማርኬት ኦርደር ነው፣ ስቶፕ ሊሚት ነው። ይሄ ዲፈረንሳቸው ምን ማለት ነው የሚለው ኢን ዲቴይል በሌላ ቪዲዮ ሰራላችኋለሁ። ባይ እና ሴል ማድረጊያ አማራጮች እዚህ ጋር አሉ ማለት ነው። ስለዚህ እነዚህ ይሞላሉ። እንዴት ነው የምንሞላ የሚለው ለዚህ ቪዲዮ ሊረዝም ስለሚችል እነዚህ ዲቴይሎችን ካካተትኩ ማለት ነው። ስለዚህ ምንድነው ማድረገው እነዚህን ለሌላ ቀን ብቻ እነዚህ ኦርደር ታይፖች ናቸው። ኦርደር ሊሚት ኦርደር ማርኬት ኦርደር ስቶፕ ሊሚት ኦርደር ብዙ ኦርደር ታይፖች አሉ። ከነዚህ ባይ እና ሴል ማድረግ እንችላለን ማለት ነው። ሶ ኦኬ ወደታች ያደረኩት ነው። ወደታች ሌላ እዚህ ጋር አለ ኦፕን ኦርደር አሁን የለንም። ፎር ኤግዛምፕል ይሄኛው ባይ ካልኩት ኦፕን ኦርደር እዚህ ጋር ይመጣልኛል ማለት ነው። ኦርደር ሂስትሪ እዚህ ጋር ማግኘት እንችላለን። እዚህ ጋር ትሬድ ሂስትሪ እዚህ ጋር ደግሞ ትሬድ ሂስትሪ እዚህ ጋር ማየት ትችላላችሁ ማለት ነው። ኤኒ ፈንድስ ምናምን እዚህ ጋር ትሬድ ባይ ሎንግ ባይ ወይም ደግሞ ሴል ስትሉት እዚህ ጋር ይመጣላችኋል ማለት ነው። ካንስል ማድረግ ትችላላችሁ ወይም ደግሞ ፊል ከተደረገ ኦርደርም እዛ ማየት ትችላላችሁ። እዚህ ጋር ኦፕን ኦርደሮችን ሁሉንም ኦርደር ፖዚሽን የያዛችሁትን ፖዚሽን በሙሉ እዚህ ጋር ትራክ ማድረግ ትችላላችሁ ማየት ትችላላችሁ ማለት ነው። እንደዚህ ካልኩኝ ኦልሞስት እዚህ ጋር ያለውን ዊንዶው ከቨር አድርጌያለሁ ማለት ነው። እዚህ ጋር ያለውን ያልገባችሁ ነገር ካለው ኮሜንት ላይ ጠይቁኝ ማለት ነው። ሶ እዚህ ጋር ይሄ ስፖት ላይ ነበር እስካሁን ማለት ነው። ስፖት ትሬዲንግ ማርጂን P2P የሚላል እዚህ ጋር P2P ላሳያችሁና P2P ማለት የዩኤስዲቲ ኮይን ወይም ደግሞ ሳላና ኮይን ወይም ቢትኮይን ወይም ሌላ ኤኒ ክሪፕቶ ከረንሲ ባይናንስ ላይ ካለ ማለት ነው ወደ ብር እንዴት እንሸጣለን ወይም ወደ ዶላር ወይም ወደ ዩሮ ወይም ደግሞ ወደ ካናዳን ዶላር ወደ አውስትራሊያን ዶላር ወደ ሌላ ካረንሲ ሪል ካረንሲ እንዴት እንሸጣለን የሚለው እዚህ ጋር P2P የሚላል እዚህ ጋር
ሶ እሱን ፒ2ፒ ክሊክ አደረኩ። ራይት ክሊክ ኦኬ። እዚህ ጋር ፒ2ፒ ፎር ኤግዛምፕል ዩኤስዲቲን ወደ ብር መሸጥ ብትፈልጉት፣ ብር መቀበር በባንክ ብትፈልጉ ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ትራንዛክሽን አማውንቱ እዚህ ጋር ኢቲቢ ዩኤስዲ ካልኩት ደግሞ በዩኤስዲ ማለት ነው። ዩኤስዲ ግን አሁን ኢቲቢ ነው። ኢቲቢ የካረንሲ አጭር ኖቶች ማለት ነው። የካረንሲ ሾርት ሃንድ ኖቴሽን ይሄ ኢትዮጵያ ማለት ነው። ይሄኛው ብር ማለት ነው። ዩኤስዲቲም ካልኩም እንደዛ ዩኤስዲ ይሄኛው ዩናይትድ ስቴትስ ማለት ነው። የመጀመሪያው 2 ሌተር፣ ሶስተኛው ሌተር ደግሞ ዶላር ማለት ነው። ሶስተኛው ሌተር የካረንሲውን የመጀመሪያ ስም ማለት ነው። ፎር ኤግዛምፕል ኤዩዲ ልበል። ኤዩዲ እዚህ ጋር አውስትራሊያ ማለት ነው። የመጀመሪያ 2 ሌተሮች የካንትሪ ኔም ነው። አውስትራሊያ እንደማለት ነው። የአውስትራሊያ ዶላር ነው። ስለዚህ አውስትራሊያን ኤዩዲ ማለት አውስትራሊያን። ካናዲያን ዶላር ደግሞ እንደዚህ ካድ እንደዚህ ካናዲያን ዘን ዶላር ፈርስት 2 ሌተርስ የካንትሪ ነው የሚያሳየው። ሶስተኛው ሌተር ደግሞ የዛ ካንትሪ ካረንሲ ማለት ነው። ሶ ኦኬ ሶ እዚህ ጋር ምንድነው ሴሌክት የምታደርጉት መሸጥ የምትፈልጉት። እዚህ ጋር እኔ የምፈልገው ኢቲቢ ነው። ኢቲቢ ኦኬ ሰርች አደርጋለሁ። ኢቲቢ ኢትዮጵያን ብር እንደዚህ ማለት ነው። እዚህ ጋር አለች ኢንክሉድድ ናት። ስለዚህ እችኛዋ ሴሌክት አድርጌ ኦኬ ሶ እዚህ ጋር ያሉትን በሙሉ 156 መግዛት ነው። እዚህ ጋር ባይ የሚለው ነው ሴሌክት ያደረኩት። መሸጥ ብትፈልጉ እንደዚህ፣ መግዛት ብትፈልጉ ደግሞ ይሄኛው ባይ ትላላችሁ ማለት ነው። ስለዚህ እናንተ ባየር ናችሁ። ሶ 1 ዩኤስዲቲ 156 ነው የምትገዙት ማለት ነው። በ156 ብር ትገዛላችሁ። እንዴት ነው? በቴሌ ብር ነው። ፔመንት በቴሌ ብር ነው። እዚህ ጋር ፔመንት የሚላለ በቴሌ ብር ልካችሁ ምናምን ነው። ስለዚህ እሱ ፕሮሰስ አለው። ለብቻው ሌላ ቪዲዮ አዘጋጃለሁ ማለት ነው። ሁለተኛው ደግሞ ሌላ ሰው ደግሞ እዚህ ጋር 156 ብሎ አዟል ማለት ነው። ምን ያህል ዩኤስዲቲ ነው ያለ መሸጥ የሚፈልገው ሰውዬው? 500.93 ዩኤስዲቲ 501 እንደማለት ነው። ስለዚህ 500 ዩኤስዲቲ ያለው ሰውዬው በቴሌ ብር ነው የሚቀበለው ማለት ነው። በቴሌ ብር ማለት ነው። ስለዚህ ብዙ ነው ያሉት። እዚህ ጋር ወደታች ስታረጉት እየቀነሰ ይሄዳል። 150 አምን እየጨመረ ይሄዳል ማለት ነው። ሶሪ ሶ እዚህ ጋር ኔክስት ብላችሁ ምናምን ማግኘት ትችላላችሁ ማለት ነው። ስለዚህ እቺኛው የሺ የምትባላት 156.79 ኢትዮጵያን ብር ነው ለአንድ ዩኤስዲቲ የምትሸጠው ማለት ነው። ስለዚህ ምን ያህል 231 ዩኤስዲቲ ያላት በሲቢኢ ነው የምትቀበለው እቺኛዋ፣ በቴሌ ብር ሳይሆን እንደቀደሙ በሲቢኢ ኮመርሻል ባንክ ኦፍ ኢትዮጵያ ማለት ነው። ሶ ባይ ዩኤስዲቲ ማለት ይችላላችሁ የምትፈልጉትን ዋጋ ላይ ማለት ነው። እነዚህ ደግሞ እንደዚህ ኔክስት ብላችሁ ማየት ትችላላችሁ ማለት ነው። ብዙ መሸጥ የሚፈልግ እኔ ባይ ነው። ባይ ማለት እኔ መግዛት እፈልጋለሁ ማለት ነው። የሚሸጡ ናቸው እነዚህም ማለት ነው። ስለዚህ ወደታች እንደዚህ ብላችሁ ደግሞ ሁለተኛው እንትን ነው እየደረስ ነው። ስለዚህ 157 ልንገባ ነው። ኔክስት ብንለው እየጨመረ ነው የሚሄደው። 156.99 157 157.1 ፖይንት ምናምን እያለ እየጨመረ ሊሄድ ይችላል ማለት ነው። ስለዚህ እኔ ገዢ ነኝ። የመጀመሪያው ቅናሽ ነበር ያመጣልኝ፣ እሱን ዲል ማድረግ ትችላላችሁ። ስለዚህ እንደዚህ ነው ፒቲፒ የምንጠቀመው ማለት ነው። ጥርት ያለ እንዴት ነው በትክክል ትራንዛክሽን የምንፈጽመው የሚለው በሌላ ቪዲዮ ኢንዲፔንደንት ቪዲዮ አሳያችኋለሁ ማለት ነው። ሶ እዚህ ጋም ኢቲቢ ብላችሁ ሰርች ሴሌክት እንዳደረጋችሁ በየትኛው በሲቢኢ ነው፣ በቴሌብር ነው፣ በአቢሲኒያ ነው፣ በአዋሽ ነው፣ በዳሽን ኤኒ ባንክ መርጣችሁ መላላክ እንድትችሉ ያስችላችኋል። ባይናንስ ማለት ነው። ህብረት ባንክ አለ፣ እዚህ ጋር ኤምፔሳ ኢትዮጵያ አለ፣ ወጋገን ባንክ አለ። ከነዚህ የሚመቻችሁን መርጣችሁ መሸጥ ወይም መግዛት ትችላላችሁ። ዩኤስዲቲ ማለት ነው። ኦኬ ሶ ስለ ፒቲፒ ይህንን ካልን ይበቃናል። እዚህ ጋር ደግሞ ያላየነው ነገር ምን አለ? እዚህ ጋር ማርጂን ትሬዲንግ የተወሰነ ዩኤስዲቲ ወይም ቢትኮይን ሊሆን ይችላል፣ ወይም ሶላና፣ ኢተሪየም፣ ሌላ ኮይንም ሊሆን ይችላል አካውንታችን ላይ ይኖርና
ሌቨሬጁን ጨምሮ $5 ካለን $100 ንግድ ወይም ትሬድ ማድረግ እንችል $95 በሮው እናደርግ ወይም ያበድረናል ማለት ነው። የ$95 ደግሞ ስሞል ነው ኢንተረስት ፊው 0.00 ምናምን አይነት ነው። የሱን ኢንተረስት ፊም እንከፍላለን። ፕላስ ደግሞ ከከሰርን ደግሞ ያቺ $5 የራሳችን የነበረች ማለት ነው ቶሎ ናት የምታልቀው ማለት ነው። ስለዚህ ማርጂን ትሬዲንግ በጣም ሪስኪ ነው፣ በጥንቃቄ የምንገባበት ነው ማለት ነው። ስለዚህ ኦኬ ሶ እዚህ ጋር ፊቸርስ እንመጣለን። ፊቸርስ እዚህ ጋር እንደነገርኳችሁ የኤስዲቲ ስቴብል ኮይኖች ካለን እንደ ኤስዲቲ፣ ዩኤስዲሲ፣ ዩኤስዲ ኮይን ማለት ነው። ኤስዲሲ፣ ዩኤስዲቢ፣ ቢዩኤስዲ የሚባል አለ። ቢዩኤስዲ ማለት የባይናንስ ዩኤስዲ ማለት ነው። ስቴብል ኮይን ነው። ከዩኤስዲ ጋር ተመሳሳይ ዋጋ ያላቸው ማለት ነው። ሁልጊዜ ተመሳሳይ ነው። ኒር ቱ ዩኤስዲ ሶ እንደዛ ከሆነ ያለን አካውንታችን ማስመ ማለት ነው። ስለዚህ በዛ ነው ትሬድ የምናደርገው ፊቸሮቹ ማለት ነው። ስለዚህ ክሊክ እናደርጋለን ይሄኛው ማለት ነው። ኮኔክሽን ስለው የሆነብኝ ነው መሰለኝ። ኦኬ ሶ እዚህ ጋር እንደምታዩት ነው። እዚህ ጋር አድሬሱ ላይ ፊቸርስ የሚላል እዚህኛው ማለት ነው። ፊቸርስ ስለዚህ ፊቸር ላይ እንዳለን ወይም ደግሞ እዚህ ጋር ባይናንስ ፊቸር የሚላል እዚህ ጋር ስፖት ነው። ኦኬ ስፖት እዚህ ጋር ባይናንስ ምንም ነገር የለውም። ስፖት ማርኬት ነው ማለት ነው። ስፖት ማርኬት ነው። እዚህ ጋር ደግሞ አሁን የገባ ነው ማለት ነው። ፊቸርስ ማርኬት ነው ይሄኛው። ፊቸር እዚህ ጋር ፊቸር የሚል ጽሑፍ አለው። ስለዚህ ፊቸርስ ማርኬት ላይ ያለ ነው ማለት ነው። ሌላው ኢንተርፌሱ ኦልሞስት ተመሳሳይ ነው። እዚህ ጋር ቻርቲንግ ሲስተሙ አለ እዚህ ጋር ደግሞ ኦርደር ቡክ ማለት ነው። ኦርደር ቡክ ማለት ምንድነው? እዚህ ጋር እነዚህ የባይ ዋጋ ናቸው። ባይ በዚህ ዋጋ ባይ ማድረግ ይችላለሁ፣ በዚህ ዋጋ ባይ አደርጋለሁ የሚል ናቸው። በዚህ ዋጋ ነው የምሸጠው፣ በዚህ ዋጋ ነው የምሸጠው የሚሉ ሰዎች ደግሞ እዚህ ጋር አሉ። ስለዚህ ሴል ኦርደሮች ናቸው እነዚህ ቀይ ከላይ ያሉትን። እዚህ ጋር ደግሞ ባይ ኦርደር ማለት ነው። ስለዚህ ባይ ኦርደር ዋጋውና ሴል ኦርደር ከተመሳሰለ ፊል ይደረጋል ማለት ነው እዚህ ጋር። ስለዚህ ይሄንን ቁጥር ሁልጊዜ የባዩንና ሴሉን ተመሳሳይ ሲሆኑ እዚህ ጋር ቁጥር እናያለን ማለት ነው። ስለዚህ ኦርደር ቡክ ነው ይሄኛው። ስለዚህ ሴልስ ኤንድ ባየርስ ፔር እየተደረጉ ነው እዚህ ጋር ኦርደራችን ፊል የሚደረገው ማለት ነው። እዚህ ጋር ደግሞ ሌላ ዊንዶው አለ። እዚህ ጋር ኦርደር ታይፖች ናቸው። ኦርደር ታይፖች ሊሚት ኦርደር ነው፣ ማርኬት ኦርደር ነው፣ ስቶፕ ሊሚት ኦርደር ነው። የትኛው ኦርደር ነው ባይ ስናደርግ ማለት ነው። ስለዚህ የት ጋር ነው ባይ የምናደርገው? ይሄኛው ወደ ታች ወጥተን እንደዚህ ስናገኘው ኦኬ ሶ ወደ ጎን መጥቷል እዚህ ጋር ፊቸርስ ላይ ማለት ነው። ስለዚህ ቻርት እዚህ ጋር በደንብ አናላይዝ አድርገን ስንጨርስ እዚህ ጋር ማለት ነው እዚህ ጋር መጥተን ፊል አድርገን ሊሚት ኦርደር ወይም ደግሞ ማርኬት ኦርደር ከፈለግን እዚህ ጋር ማርኬት መርጠም ወይም ደግሞ ስቶፕ ሊሚት ከሆነም ደግሞ እንደዚህ መርጠ ማለት ነው። ይህንን ዲቴይል ሞልተን እንዴት ነው የሚሞላው የራሱ የሆነ ትምህርት ቪዲዮ ስለሚያስፈልገው ማለት ነው። ስለዚህ አሁን የዛሬ ዓላማዬን የባይናንስ ኦቨርቪው እንዴት ነው የሚለው ለማሳየት ነው ማለት ነው። ስለዚህ ባይ ወይም ሎንግ፣ ሴል ወይም ሾርት ማድረግ እንችላለን ማለት ነው። ስለዚህ ይሄኛው ደግሞ እንደ ከዚህ በፊት እንዳየነው ማለት ነው ይችኛዋ ኢንላርጅ ወይም ደግሞ ይሄኛው ፉል ስክሪን ማድረግ ይችላል። ይሄኛው ፉል ስክሪን አድርጌ እዚህ ጋር የትሬዲንግ ቪው ነው ወይስ ኦሪጂናሉ የራሱ የባይናንስ ቻርቲንግ ሲስተሙ ነው ማየት የምፈልገው የሚለው ትመርጣላችሁ ማለት ነው። የትሬዲንግ ቪው እዚህ ጋር መርጣለሁ። ሶ የፊቸርስ ነው። ፊቸርስ ከስፖት ማርኬት የሚለየው ኮንትራክት ነው የምንገዛው፣ ኮንትራክት ነው የምንሸጠው በፊቸርስ ማለት ነው። ስለዚህ የተለየ የራሱ የቻለ ቪዲዮ ሊያስፈልገው ይችላል። ኮመንት ላይ ያሳውቁኝ፣ ብዙ ነገር ኮመንት ላይ ያሳውቁኝ ብያቸዋለሁ። ቱቶሪያል ለመስራትም እንዲያመቸኝ ማለት ነው። በእናንተ ሪኩዌስት መሰረት ቱቶሪያል እሰራለሁ፣ ቪዲዮ እሰራለሁ። ኦኬ ሶ እዚህ ጋር እንደምታዩት የትሬዲንግ ቪው ቱሎቹ አሉ እዚህ ጋር በሙሉ ማለት ነው መጠቀም ይችላሉ። ፊቦናቺ ሪትሬስመንት ሌቨልስ፣ እዚህ ጋር ትሬዲንግ ትሬንድ ላይንስ፣ እዚህ ጋር ኤክስ ኤቢሲዲ ፓተርን ድሮ ማድረግ እንችላለን። ቴክስት እዚህ ጋር ብዙ ነገሮችን አሉ። እዚህ ኢንዲኬተሮችም አሉ። እዚህ ጋር ኢንዲኬተር አድ ማድረግ ይችላሉ። ብዙ ነገር ከዚህ በፊት እንዳየነው ስፖት ማርኬቱ ላይ እንዳየነው ማለት ነው። ፊቸርስ ማርኬትም ቻርቲንግ ሲስተሙ ተመሳሳይ ነው ማለት ነው። ሶ ይሄኛው መልሼ እንደዚህ አሳንሰዋለሁ ማለት ነው። ይሄኛው ኦርደር ቡክ አለ እዚህ ጋር ስቲል ይመጣልናል ቆይቶ፣ የኮኔክሽን ችግር ነው። ሶ ባይ ሎንግ ማድረግ እንችላለን። ይሄኛው አሁን እዚህ ጋር ነው ካረንት ዋጋ ያለው የቻርቲንግ ሲስተሙ ደግሞ ይሄ ቻርት እዚህ ጋር ነው ያለው ካረንት ዋጋ።
ይሄ ቫልዩ ወደ ታች ይወርዳል ብለን ከገመትን እዚህ ጋር ሴል እናደርጋለን ማለት ነው። አይ ወደ ላይ ነው የሚወጣው ብለን ካሰብን ደግሞ እዚህ ጋር ባይ እንላለን ማለት ነው። ሲጨምር ለመሸጥ ማለት ነው። ሶ እንደዚህ ማድረግ እንችላለን። ሶ እዚህ ጋር ደግሞ የምንፈልጋቸው እዚህ ጋር BTC USDT ፐርፔቹዋል፣ ይሄ ፐርፕ ማለት ፐርፔቹዋል ማለት ነው። ፊውቸርስ ሁል ጊዜ ኤክስፓይሬሽን ዴት ያላቸው ናቸው። ስለዚህ ፊውቸርስ ሆነ ግን ደግሞ ኤክስፓየር ዴት የሌለውም አሁን መጥተዋል ፐርፔቹዋል የሚባለው ማለት ነው። ስለዚህ በዚህም ሆነ በዛ ፊውቸርስ ናቸው ማለት ነው። ፐርፕ ሚል ካያችሁ ፐርፔቹዋል ማለት ነው። ፐርፔቹዋል ፊውቸርስ which means ፊውቸርስ without expiration date ማለት ነው። እዚህ ጋር ሰርች ማድረግ ብፈልግ ሶላና፣ አሁን ሶላና ኦኬ አንዱን ሶል አድርጋችሁ USDT ፐርፔቹዋል ሶል against USDC ፐርፔቹዋል፣ እነዚህ ፐርፔቹዋል ናቸው ያሉትን። ሶ እዚህ ጋር የመጀመሪያውን እመርጣለሁ against USDT ያለውን። USDT ቢኖረኝና ሶላናን ትሬድ ማድረግ ብፈልግ ማለት ነው። እዚህ ጋር እንደምታዩት USDT VUSDT ሶላና USDT ሶ ስቴብል ኮይን እና ናን ስቴብል ኮይን የሆነ ፊውቸርስ ኮንትራክት ትሬድ ለማድረግ ስንፈልግ ነው የገባ ነው ማለት ነው። ኦኬ ሶ የመጀመሪያው ሴሌክት አደርጋለሁ። ኦኬ ሶ ሶላና USDT ፐርፔቹዋል ፊቸር ቻርቲንግ ሲስተሙ እዚህ ጋር ይመጣል። ትንሽ እንጠብቀዋለን። ኮኔክሽን አስቸግረው ነበር፣ አሁን መጥቷል። ሶ ስለ ሶላና USDT እንደነገርኳችሁ ይሄ ዳታ 24 hours high 24 hours low 24 hour volume እዚህ ጋር ወደዚህ እንደዚህ ያደረጋችሁ ብዙ ኢንፎርሜሽን እዚህ ጋር ማግኘት ትችላላችሁ። ስለዚህኛው ፔር ስለዚህኛው ኮንትራክት ማለት ነው። ኮንትራክት ነው የሚባለው በፊውቸር ሳይንስ በፊውቸር ላይ ስንሆን ማለት ነው። ኦኬ ለምንድን ነው ፊውቸር ሲያስፈልገው? ስፖት ትሬዲንግ እንደዚህ ይሰራል እንደምትሉ ከሆነ ፊውቸርስ ላይ የሆነ ኢምፖርታንት ካራክተሪስቲክስ አሉ በፊውቸርስ ላይ ማለት ነው። አንደኛው ነገር ሃይ ሌቨሬጅ መጠቀም እንችላለን። እንደ ማርጂን ትሬዲንግ ተበድረ ምናምን ሳይሆን ባለን ብር ሌቨሬጅ ብቻ ሪስካችን ይጨምራል። $5 $500 አይነት ፓወር ኖሮኝ ትሬድ ማድረግ እችላለሁ። $5 ኖሮኝ ግን $500 አይነት ታይምስ 100 ሌቨሬጅ መጠቀም እችላለሁ። ግን ምንድነው ሪስክ ከሆነ against my bias ከሆነ የሚሄደው ትሬዱ ማለት ነው $5 ቶሎ ሊቃጠል ወይም ሊከስር ይችላል ማለት ነው እንጂ ሌላ ተጨማሪ ኢንተረስት ፊና የለውም ማለት ነው። የምንበደረው ነገር ስለሌለው ኢንተረስት ፊና ምንም ነገር አይኖርም ማለት ነው። ስለዚህ የሌቨሬጅ ነው በብዛው ፊቸሩ ላይ ብዙ ሰው ፊቸሮች የሚነግድበት ምክንያት ሌቨሬጅ ስላለበት ነው ማለት ነው። በዛ ልክ ግን ሪስኩም የጨመረ ነው። ሪስኩም ማለት ነው $5 against our interest ከሄደ ትሬዱ ማለት ነው ወይም ቻርቱ ቶሎ ነው የሚቃጠለው $5 with a minute or with እንደዛ ነገር ሊቃጠል ይችላል። ወደ ላይ ከሄደም ደግሞ $500 አይነት ዶላር በዛ ገብተን ጥሩ ዶላር ማግኘት እንችላለን እንደ ትርፍ ማለት ነው። ስለዚህ የፊውቸርስ ትሬዲንግ ለዛ ነው ብዙ ሰው አሁን በጣም ፖፑላር የሆነው በጣም ፖፑላር ማለት ነው። ሶ ይሄንን ካልኩኝ እስኪ ሌላ እዚህ ጋር እንደምታዩት ያላየነው ነገር አለ። ኦኬ ሶ ኮይን ኤም ፊቸር የሚለው እዚህ ጋር ናን ስቴብል ኮይንስ አሁን ኢተሪየም ኖረኝ ግን ቢትኮይን ሶ BTC ETH የሚለው ኮንትራክት መነገድ ብፈልግ ናን ስቴብል ኮይኖች ማለት ነው። ናን ስቴብል ኮይኖችን ካሉኝና ፊውቸርስ መነገድ ብፈልግ እዚህ ጋር እገባለሁ ማለት ነው። ኦፕሽንስ ትሬዲንግ የሚባል ለብቻው አለ። እሱም መነገድ ይችላል ኦፕሽንስ ትሬዲንግ ማለት ነው። ሶ ሌላ እዚህ ጋር መጥቼ ምንድነው ማድረገው እዚህ ጋር አሴትስ ባይናንስ ላይ ምን ያህል ባይናንስ ዋሌቶች ላይ ያለኝን ብር እዚህ ጋር ማየት እችላለሁ። አሴትስ ብዬ እዚህ ጋር መጣና ኦኬ አሁን ያለኝ ብር ምን ያህል ነው? $1 $1.8 ነው ያለኝ በBNB ሲሆን ደግሞ ይሄኛ ማለት ነው። ባይናንስ ላይ BNB ነው anything in BS ኢትዮጵያ ባንክ ያለውን ሂሳባችን አካውንት
ባላንሳችሁ ማለት ነው። በብር እንደሚታየው ሁሉ ባይናንስ ላይ የምታስቀምጡት ነገር እዚህ ጋር የሚታየው በቢኤንቢ ነው። ቢኮዝ የባይናንስ የዩኒቨርሳል ኮይን ቢኤንቢ ነው ማለት ነው። የራሳቸው ነው የባይናንስ የድርጅቱ ኮይን ይሄኛው ቢኤንቢ ማለት ነው። ስለዚህ ወደ ዶላር ሲሆን ደግሞ 1.8 ሆኖልኛ ማለት ነው። እዚህ ጋር ዩኤስዲቲ እና ኤፍዲ ዩኤስዲ ሁለት ኮይኖች ነው ያለኝ። ሳይዛቸው እነዚህ አማውንታቸው ማለት ነው። ኦኬ ሶ አሴትን ስፖት ዋሌት ላይ ወይም ማርጂን ዋሌት ላይ ፊቸርስ ያለውን ፊቸርስ አካውንት ላይ ያለውን ፈንዲንግ አካውንት ላይ ያለው ሰርድ ፓርቲ የትኛው ዋሌት ላይ ነው ያለው የሚለው እዚህ ጋር ማየት ትችላላችሁ ማለት ነው። ሶ የኔ ስፖት ላይ መሰለኝ ወይም ደግሞ ኦኬ ስፖት ላይ ነው ያለው ይሄኛው $1 ማለት ነው። ስፖት ማርኬት ላይ ነው ያለው። ሶ ማርጂን ካልኩኝ ፎር ኤግዛምፕል ማርጂን ሶ ማርጂን አካውንቴ ወይም ማርጂን አካውንቴ ላይ $0 ነው ያለኝ ምንም የለኝም ማለት ነው። ስለዚህ ፉቸርስ ላይም እንደዛ 0 ነው የሚሆነው። ፉቸርስ ላይ ምንም አልነበረኝም። ስለዚህ እኔ የማውቀው ብር አልነበረኝ ፊቸርስ ላይ ማለት ነው። ስለዚህ 0 ነው ያለው። ሶ ያለውን ስፖት ወይም ደግሞ ኦቨርቪው ላይ ስፖት ማለት ነው። ፈንዲንግ ዋሌት ላይ ፈንዲንግ ዋሌት የሚባል ደግሞ አለ። ሶ እዛ የትኛው አሴታችሁ የትኛው ዋሌት ላይ ወይም አካውንት ላይ ነው ያለው የሚለው እነዚህን ያሳያችኋል ማለት ነው። ስለዚህ ስፖት ዋሌት ላይ $1.8 በጣም ብዙ ብር ነው አለኝ ማለት ነው። ኦኬ ሶ እዚህ ጋር ደግሞ ያላየነው ነገር ካለ ምናልባት ማለት ነው ኦርደርስ ያላችሁ ነው ኦርደር አካውንታችሁ እንደዚህ ሪፈራል ኤኒቲንግ ሴቲንግን ማስተካከል ትችላላችሁ እዚህ ጋር ማለት ነው። ኦኬ ተመሳሳይ ነው። ማርጂን አካውንት፣ ፊቸርስ አካውንት፣ ኦፕሽንስ፣ ትሬዲንግ ቦትስ ምናምን እዚህ ጋር ማየት ትችላላችሁ። ስለዚህ ከሞላ ጎደል ባይናንስን ቶር አድርገናል ጎብኝተናል ማለት ነው። ባይናንስ እንደዚህ ነው የሚሰራው። ያልገባችሁ ነገር ወይም ሞር እንዲብራራ የምትፈልጉትን ነገር ካለ ኮመንት ላይ ያሳውቁኝ። ይህንን ቻናል እንዲያድግ ደግሞ ብዙ በፎሬክስ ትሬዲንግ እና ክሪፕቶ ከረንሲ ትሬዲንግ እንዲያድግ ፈልጋለሁ ይህን ቻናል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት በትህትና ጠይቃለሁ። አመሰግናለሁ። ቻው ቻው።